አንድ ግንባር የሚለውን ለምን ነው የምታመጣው? ልደቱ ታምናለህ አታምንም? ንገረኝ። እንዴ ለምን ብዥታ ለምን ትፈጥራለህ? እኔ እየተዋጋው ነው እኮ ከዚህ መንግስት ጋር ልደቱ እኮ አሁንም ሻቢያ ሲመጣ በአንድ ግንባር ዋጋለሁ ነው ጥያቄው። ይሄ መንግስት ለማስወገድ እኮ እየተዋጋን ነው እኮ አሁን እኛ። ስለዚህ ዋጋለሁ ነው እያልክ ያለው። ይሄ ከሆነ አቋምህን ለማወቅ ነው እኮ የምጠይቅህ። እንዴ ኦልሬዲ እየተዋጋን ነው እኮ ልደቱ። የልደቱና የይልቃል ዱላ ቀረሽ ንግግር። ልደቱና ይልቃል አንድ የሚያደርጋቸው ነገርና የሚያለያያቸው ነገር አለ። ሁለቱም የኢትዮጵያ ገዢ መንግስት አይደግፉም፣ ይጠላሉ የሚለው ቃል የበለጠ ይገልጻቸዋል። ሁለቱም በአሁኑ ሰዓት በኢትዮጵያ ውስጥ አይገኙም። ልደቱ አያሌው ወደ ኢትዮጵያ እንዳይገባ እገዳ ተጥሎበታል። በትላንትናው ዕለት ልደቱና ተመስገን ርዕዮተ ሚዲያ ላይ ተገኝተው ያደረጉት ንግግር መነጋገሪያ ሆኖ ነበር። አንድ ግንባር የሚለውን ለምን ነው የምታመጣው? ልደቱ ታምናለህ አታምንም? ንገረኝ። እንዴ ለምን ብዥታ ለምን ትፈጥራለህ? ልደቱ ተመስገንን አንድ ጥያቄ ጠይቋል። ኤርትራና ኢትዮጵያ መካከል ጦርነት ቢነሳ ለማን ትወግናለህ ይለዋል። አሁን እየተዋጋ ያለው ፋኖ ወይም ኦላ ወይም ቲፒኤልኤፍ በሁለት ዓመቱ ጦርነት ከሻቢያ ጋር ሆኖ አይደለም፣ ራሳቸውን ችለው ነው እየተዋጉ የነበሩት። እያልን ያለነው አሁን ጦርነት ሊመጣ ነው ወደፊት። የኤርትራ መንግስትና የኢትዮጵያ መንግስት ወደ ጦርነት ሊገቡ ነው። ያኔ ወደ ጦርነት ሲገቡ ከማንኛው ወገን ትሰለፋለህ? ነፃ ሆነ ገለልተኛ ሆነ ትቆማለህ? ከኢትዮጵያ መንግስት ጋር ትሰለፋለህ ወይስ ከሻቢያ ጋር ትሰለፋለህ ነው? ከሶስት አንዱ ምረጥ። ተመስገን አሁንም የኢትዮጵያ መንግስት እየተዋጋው ነው፣ እቀጥልበታለሁ ይሏል ተመስገን። እኔ እየተዋጋው ነው እኮ ከዚህ መንግስት ጋር ልደቱ። ልደቱ መልሶ ያለው ሶስት አማራጭ ነው። የሻቢያን መንግስት እንደ ወራሪ አይቶ መዋጋት፣ ሁለተኛ የሻቢያን መንግስት መደገፍና የኢትዮጵያን ሰራዊት መዋጋት፣ ሶስተኛ ደግሞ ገለልተኛ መሆን። ተመስገን እኛ እኮ አሁንም እየተዋጋን ነው፣ የሻቢያ መንግስት ከደገፈን እንቀጥልበታለን። ከሶስቱ ውጪ መሆን አይቻልም። አሁን ኢትዮጵያ ውስጥ ጦርነት ከፈነዳ ከሶስቱ ውጪ መሆን አይቻልም። ወይ ከኢትዮጵያ መንግስት ጋር መቆም ነው፣ ወይ ገለልተኛ መሆን ነው፣ ራስን ችሎ መቆም ነው፣ ወይ ከሻቢያ መንግስት ጋር መቆም ነው። አሁን እያልክ ያለው ከሻቢያ መንግስት ጋር መቆም ነው ወይ ነው? ይሄን ግልጽ ማድረግ ለምን ፈራ? እኔ እየተዋጋው ነው እኮ ከዚህ መንግስት ጋር ልደቱ እኮ። ስለዚህ ጦርነቱ ቢነሳ አብሬ እቆማለሁ የሚለውን በግልጽ ለምን አትናገረው? ለምን ትፈራዋለህ? ባንዳ ሀገር አንዳንዶች መሬት ናት ሲሉ ሌሎች ህዝብ ነው ይላሉ። አንዳንዶች ደግሞ ካፒታል መሬትና ህዝብ ሀገር ነው ይላሉ። ይህም ሆነ ይህ ሀገር ለምትባለው ጽንሰ ሐሳብ በሚሊዮኖች ይሰዋሉ። ሲሰው ግን ለመንግስት ነው ማለት ይከብዳል። ከ20 ሚሊዮን በላይ ሰዎች ራሽያ ላይ ናዚ ጀርመንን ሲዋጉ ኮሚኒዝምን ይደግፋሉ ማለት አይደለም። ወደ ሀገራችን ስንመለስ ደግሞ አጼ ሚኒሊክ ጣሊያን ሲዋጉ የተሰለፈው 100,000 ወታደር በሙሉ የሚኒሊክ ደጋፊ ነበር ማለት ያስቸግራል። የኢጣሊያን ባህሪ አለመሆናችን እንደ ኮንጎ ህዝባችን እጁ እንዳይቆረጥ አድርጎታል። ሁለተኛው የኢትዮ ኢጣሊ ጦርነትም እንደዛው የአጼ ኃይለ ሥላሴ ንግስና የሚቃወም ነበር። ነገር ግን ኢትዮጵያን የሚወዱ ሰዎች በዱር በገደሉ ተሰውቷል። ፖለቲካ፣ ኢኮኖሚና ፍልስፍና ቢለያይም ሀገር ግን ሀገር ያልሆነ አካል ካጠቃት መከላከል የዜጋ ግዴታ ነው። ባንዳ ማለት ሀገርን ባዕድ መጥቶ እነካለው ቢል የራሱን ጥቅም ለማስቀደም ሲል ከጠላት ጋር የሚያብር ነው። የተመስገን ሐሳብም ከዚህ አይርቅም። ያ ደግሞ ምናልባት የባንዳ ተግባር ሊባልበት ይችላል። ይህን በየቀኑ አዳዲስ መረጃዎችን በማራኪ ሁኔታ የሚያቀርብላችሁን ቅኝት ዴይሊ ቻናል ሰብስክራይብ በማድረግ አዳዲስ መረጃዎችን በጊዜው ያገኙ። ኤርትራ ማስታወቂያ ሚኒስቴር ብዙ የኢትዮጵያ ፖለቲከኞችንና ምሁራን ከፊውዳል አስተሳሰብ የተላቀቁ አይመስልም ሲል ተችቷል። ኢትዮጵያን እያፈረሳት ያለው የእነዚህ ፖለቲከኞችና ምሁራን የፊውዳል አስተሳሰብ ነው ያለው ሚኒስቴሩ ያለፉት የኢትዮጵያ መንግስታት ውድቀት ዋና ምክንያቱ ከፊውዳላዊ የተስፋፊነት አስተሳሰብ መሆኑን ገልጿል። የኢትዮጵያ ፖለቲከኞችና ምሁራን የባህር በር ለማግኘት በሐሰት ላይ የተመሰረቱ የቀድሞ ታሪክ እንደሚጠቅሱ የገለጸው ሚኒስቴሩ የህዝብ ብዛትና ኢኮኖሚያዊ ምክንያቶችንም በተጨማሪ በሰበብነት ያቀርባሉ ብሏል። ከፕሪቶሪያው ስምምነት ወዲህ ይህ ጉዳይ የኢትዮጵያውያን ፖለቲከኞችና ምሁራን ዋነኛ አጀንዳ ሆኖ ብቅ ማለቱንም ሚኒስቴሩ ጠቅሷል። የወደብ ጉዳይ በዋናነት ኢኮኖሚያዊ ጉዳይ እንደሆነ ኢትዮጵያ የኤርትራ፣ የጅቡቲ፣ የሱዳን፣ የሶማሊያና የኬንያ ወደቦችን ከመጠቀም የሚከለከላት እንደሌለና ለኢትዮጵያ ወደቡን ማከራየት የማይፈልግ ሀገር እንደማይኖር የጠቀሰው የኤርትራ መግለጫ ከዚያ ውጪ ኢትዮጵያ በወደብና የባህር በር ባለቤትነት ዙሪያ በዓለም አቀፍ ሕግ ምንም መብት የላትም ብሏል።
ይህን በየቀኑ አዳዲስ መረጃዎችን በማራኪ ሁኔታ የሚያቀርብላችሁን ቅኝት ዴይሊ ቻናል ሰብስክራይብ በማድረግ አዳዲስ መረጃዎችን በጊዜው ያገኙ። የትግራይ ነጻነት ፓርቲ ባይቶና እና አራና ትግራይ በጋራ ያቋቋሙት ጥምረት የህወሓትን ክፍል ተከትሎ የተፈጠረው የስልጣን ሽኩቻ የትግራይን የአደጋ ተገላጭነት አባብሶታል በማለት ስጋቱን ገልጿል። ጥምረቱ በትግራይ ፖለቲካ መድረክ ህዝባዊ ተቀባይነት አጥቷል ሲል የገለጠው የህወሓት ቡድን ስልጣኑን በኃይል ለመመለስ ጥቃት የጦር አዛዦችን እየተጠቀመባቸው እንደሚገኝም ጠቅሷል። አፈንጋጭ የሰራዊት አዛዦች በትግራይ ላይ ከባድ ብሔራዊ ክህደት ፈጽመዋል ያለው ጥምረቱ ንጹሃን የትግራይ ተወላጆች የተለየ የፖለቲካ አመለካከት በመያዛቸው እየተገደሉ እየታፈኑና እየታሰሩ እንደሚገኙና ለዚህ ድርጊት የጦር አዛዦቹ ተጠያቂነት እንደሚኖርባቸው አስጠንቅቋል። አፈንጋጭ የጦር አዛዦች ሊፈጸም በማይችል ቃል ኪዳን ወጣቱን ወደ ጦርነት ሊማግዱት እንደሚፈልጉ በመጥቀስም ወጣቶች ቅስቀሳውን ውድቅ እንዲያደርጉትና የጸጥታ ኃይሎችም የጦር አዛዦችን ትዕዛዝ ውድቅ እንዲያደርጉ ጥምረቱ አሳስቧል። ይህን በየቀኑ አዳዲስ መረጃዎችን በማራኪ ሁኔታ የሚያቀርብላችሁን ቅኝት ዴይሊ ቻናል ሰብስክራይብ በማድረግ አዳዲስ መረጃዎችን በጊዜው ያገኙ። መንግስት ከአበዳሪ አገራት ኮሚቴ ጋር በቡድን 20 ማዕቀፍ ዙሪያ በውጭ ዕዳ ሽግሽግ ላይ በመርህ ደረጃ ከስምምነት ለመድረሱን ገንዘብ ሚኒስቴር ማምሻውን አስታውቋል። በስምምነቱ መሰረት ሽግሽጉ የሚደረገው በ8.4 ቢሊዮን ዶላር ዕዳ ላይ እንደሆነ ሚኒስቴሩ ገልጿል። ሚኒስቴሩ የዕዳ ሽግሽጉ ከ2023 እስከ 2028 ባለው ጊዜ ውስጥ ለሀገሪቱ የ2.5 ቢሊዮን ዶላር የውጭ ዕዳ ክፍያ እንደሚያስቀርብላትም ጠቅሷል። የዕዳ ሽግሽጉ ኢትዮጵያ በመንግስታዊ ኢንቨስትመንት ላይ ተጨማሪ መዋለ ንዋይ እንድታፈስ ያስችላታል ብሏል። በመርህ ደረጃ የተደረሰው ስምምነት ወደፊት ከአበዳሪዎች ጋር በሚደርስ የመግባቢያ ሰነድ ቅርጽ በዝርዝር እንደሚገለጽና ቅርጽ እንደሚይዝም ተገልጿል። መንግስት የኮሚቴው ሊቀመንበሮች የሆኑት ፈረንሳይና ቻይና እዚህ ስምምነት ላይ እንዲደርስ ያደረጉትን ጥረት አድንቋል። ይህን በየቀኑ አዳዲስ መረጃዎችን በማራኪ ሁኔታ የሚያቀርብላችሁን ቅኝት ዴይሊ ቻናል ሰብስክራይብ በማድረግ አዳዲስ መረጃዎችን በጊዜው ያገኙ። የኢትዮጵያ ካፒታል ገበያ ባለስልጣን ለኢትዮጵያ ንግድ ባንክና ውጋገን ባንክ የኢንቨስትመንት ባንክ ፍቃድ ሰጥቷል። ሲቢኢ ካፒታል አክሲዮን ኢንቨስትመንት ባንክና ውጋገን ካፒታል አክሲዮን ማህበር ከኢትዮጵያ ካፒታል ገበያ ባለስልጣን የኢንቨስትመንት ባንክ ፈቃድ በማግኘት በሀገሪቱ የመጀመሪያዎቹ የኢንቨስትመንት ባንኮች ሆነዋል። ሁለቱ ባንኮች ራሳቸውን ችለው የካፒታል ገበያ ስራዎችን ብቻ ለመስራት የተቋቋሙ የኢንቨስትመንት ባንኮች እንደሆኑም ተገልጿል። የኢንቨስትመንት ባንኮቹ እንደ ንግድ ባንኮች ቁጠባ በመሰብሰብና ብድር በመስጠት አገልግሎት ላይ እንደማይሰማሩና ይልቁንም በካፒታል ገበያ ለሚሰማሩ ባለሀብቶችና ኩባንያዎች የኢንቨስትመንት ማማከርና አገልግሎት በመስጠትና በሌሎች የካፒታል ገበያ ስራዎች የሚሳተፉ ይሆናል። ባንኮቹ ይህንኑ ፍቃድ ማግኘታቸውን የብሔራዊ ባንክ ገዥና የካፒታል ገበያ ባለስልጣን ቦርድ ሰብሳቢ ማሞ ምህረቱ በይፋ አብስረዋል። ማሞ የኢትዮጵያ ካፒታል ገበያ የሀገሪቱን የክፍያ ሚዛን እንደሚያረጋጋና የሀገሪቱን የውጭ ብድር ጥገኝነት በመቀነስ ረገድ አስተዋጽኦ ይኖረዋል ብሏል። ባለስልጣኑ መስፈርቶችን ላሟሉ 5 የካፒታል ገበያ አገልግሎት ሰጪዎችም ፍቃድ ሰጥቷል። ዛሬ ቀደም ሲል ፍቃድ ያገኙትን የሰነድ መዋለ ንዋይ ኢንቨስትመንት አማካሪ ኩባንያዎችን ጨምሮ እስካሁን ፍቃድ ያገኙት የካፒታል ገበያ አገልግሎት ሰጪዎች ብዛት 9 ደርሷል። ይህን በየቀኑ አዳዲስ መረጃዎችን በማራኪ ሁኔታ የሚያቀርብላችሁን ቅኝት ዴይሊ ቻናል ሰብስክራይብ በማድረግ አዳዲስ መረጃዎችን በጊዜው ያገኙ። የፕሬዚዳንት ትራምፕ አስተዳደር በዓለም ዙሪያ ያቋረጠው የውጭ እርዳታ ወደፊት ምን መምሰል እንዳለበት የሚወስን ረቂቅ ሰነድ ማዘጋጀቱን ሮይተርስ ዘግቧል። የሰነዱ ትኩረት ከእንግዲህ ከአሜሪካ የጂኦፖለቲካ ጥቅሞች ጋር ለተሰጠው ለተወሰኑ ዘርፎች ብቻ እርዳታ መስጠት እንደሆነ ዘገባው ጠቅሷል። ሰነዱ እስካሁን ያለው የአሜሪካ የውጭ እርዳታ አወቃቀር እጅግ የተለጠጠ ከፍተኛ ወጪ የሚጠይቅና አንዳንድ አገራት በአሜሪካ ድጋፍ ላይ ያላቸውን ጥገኝነት መቀነስ ያልቻለ ነው በማለት ተችቷል ተብሏል። የአሜሪካ እርዳታ ወሰኑ የጠበበና ስትራቴጂካዊ ትኩረት ያለው እንደሆነ ለአሜሪካ ሊለካ የሚችል ውጤት የሚያመጣ የአሜሪካን ተጽዕኖ ፈጣሪነት የሚያስቀጥል
የአሜሪካን ብሔራዊ ደህንነት የሚያስጠብቅና እንደ ቻይና ያሉ ተፎካካሪዎችን ተጽዕኖ መግታት የሚችል እንዲሆንም ሰነዱ ሐሳብ እንደሚያቀርብ ተገልጿል። የዩኤስኤድ ከ20 በላይ ቢሮዎች እንዲታጠፉና ድርጅቱም በውጭ ጉዳይ መስሪያ ቤቱ ስራ የአሜሪካ ዓለም አቀፍ የሰብአዊ ድጋፍ ድርጅት ተብሎ እንዲሰየምና ቀድመ ተልዕኮ የሰብአዊ ድጋፍ ማቅረብ፣ ለአደጋዎች ምላሽ መስጠትና የምግብ ዋስትናና ዓለም አቀፍ ጤና ብቻ እንዲሆኑም በሰነዱ ላይ ተገልጿል ተብሏል። ይህ በእንዲህ እንዳለ በአሜሪካ ውጭ ጉዳይ መስሪያ ቤት ስር ዩኤስኤድን እንዲመሩ የተሾሙ አዲሶቹ ኃላፊዎች 1000 ያህል የደረሱትን የነፍስ አድን ስራዎች ለመቀጠል ማቀዳቸው ተሰምቷል። ይህን በየቀኑ አዳዲስ መረጃዎችን በማራኪ ሁኔታ የሚያቀርብላችሁን ቅኝት ዴይሊ ቻናል ሰብስክራይብ በማድረግ አዳዲስ መረጃዎችን በጊዜው ያገኙ። ባለቤትነቱ የተባበሩት አረብ ኤሚሬትሶች መንግስት የሆነው አልአይን አማርኛ የበየነ መረብ የዜና ማሰራጫ ስራ ሊያቆም መሆኑን ዋዜማ ሰምታለች። የዜና ማሰራጫው በአማርኛ ቋንቋ ዜናዎችንና ዘገባዎችን የሚያዘጋጁ የኢትዮጵያ ዘገባዎችን የቅጥር ውል ማቋረጡን ዋዜማ ከምንጮቿ ተረድታለች። ዘጋቢዎቹ ስራቸውን እየሰሩ ባሉበት ወቅት ምንም አይነት ቅድመ ማስጠንቀቂያ ሳይደርሳቸው በድንገት የስራ ውላቸው መቋረጡን የሚያመለክት መልእክት በኢሜይል እንደደረሳቸው ዋዜማ ተረድታለች። ተቋሙ የሰራተኞችን ውል ያቋረጠው የአማርኛ ዜና አገልግሎቱን አቁሞ የኢትዮጵያ ቢሮውን ዘግቶ ለመውጣት በማሰቡ መሆኑን ዋዜማ ተረድታለች። ከ5 ዓመት በፊት በኢትዮጵያ የዜና አገልግሎት የጀመረው አልአይን አማርኛ ከትናንት በስቲያ ጀምሮ ዜናዎችን አላሰራጨም። የዜና ድረገጹ በዋናነት ትኩረቱን በመካከለኛው ምስራቅ ላይ አድርጎ የአገር ውስጥና ዓለም አቀፍ ዜናዎችን በአማርኛ ቋንቋ ለኢትዮጵያውያን አንባቢዎች ሲያቀርብ ነበረ። ይህን በየቀኑ አዳዲስ መረጃዎችን በማራኪ ሁኔታ የሚያቀርብላችሁን ቅኝት ዴይሊ ቻናል ሰብስክራይብ በማድረግ አዳዲስ መረጃዎችን በጊዜው ያገኙ።